አካሉ ብልቱ ሞቷል አልሞተም ብሎ ጠየቀው። አሁን በክርስቲያን እንደዚህ አይነት ጥያቄ የለም። በሙስሊም ግን ትጠይቃል። ብልቱ ሞቷል አልሞተም የክርስቶስ ብሎ ጠየቀ። ሞቷል አልሞተም፣ ብልቱን ታመልካለህ አታመልክ ጠየቀ። ምክንያቱም በሱ እንደዚህ አይነት ነገር ስለሌለ በዚህ ጠይቃል። በፈለገዋል። እኔ አሁን ይሰቀጥተኛል እንደዛ ለማለት እኔ ይሰቀጥተኛል። ብልት ታመልካለህ አታመልክም ተብዬ ብትጠየቅ አይጠየቅም በክርስትና ገባ። በሙስሊም ግን መጠየቅ ይችላል። ምክንያቱም ጉዳይ አይደለም። ሙስሊም እንጂ ክርስቲያን አይደለም። ይጠይቃል። ሙስሊምም በሙስሊምነቱ እንዲቀጥል፣ ኦርቶዶክስም በኦርቶዶክስነቱ ቀጥሎ ነገሮችን ቢያርጉ መልካም ነው ብዬ አስባለሁ። እንዳየሁት በእውነት ነው የምለው። እንዳየሁት ሙስሊምም በሙስሊምነቱ በደንብ አድርገህ ቀጥል እስከምትፈልገው። ያው እዛ ቤት እንገናኛለን፣ ሰማይ ቤት የምንገናኘው እንገናኛለን። ኦርቶዶክሱ ክርስቲያኑ እንደ ክርስቲያንነቱ ቢቀጥል ሳንጨቃጨቅ ምንም ሳንሆን ይበቃናል። ይበቃ፣ ይቺ ምድር ትበቃናለች። ቶሚ ማን ነው? ቶሚ ረግጧል። አዲስ ዘፈን ማኝዚ ቶሚ ማን ነው? ዛሬ ኦርቶዶክስ ነገ ደግሞ ፔንቴ ስፈልግ ካቶሊክ ጁማሌ ሰልሜ ሲለኛ ማካሪ አክቲቪስት መላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ። ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። እኔ ልሰጠው ቪው ገብቼ እያየው